አፄ ኃይለ ሥላሴ መንግስት ኤርትራን ጥያቄ ለመፍታት የሄዱበት መንገድ ለውድቀታቸው የራሱ አስተዋጽኦ አድርጓል። የደርግ መንግስት የኤርትራን ጥያቄ ለመፍታት የሄደበት ሂደት ለውድቀቱም ትልቅ አስተዋጽኦ አድርጓል። የኢህአዴግ መንግስት የኤርትራን ግንኙነት በሚመለከት የተከተለው አካሄድም ለራሱ ውድቀትም ትልቅ አስተዋጽኦ አድርጓል። በአሁኑ ሰዓት ከኤርትራ ጋር ያለን ግንኙነት ቀጥታ የብሔራዊ ደህንነት ኢሹአችን ነው ብቻ ሳይሆን ከአጠቃላይ ህልውናችን ጋር ተያያዥነት ያለው መሆኑን አስዩ ማድረግ ተገቢ ነው የሚል እምነት አለ። ጌታቸው ረዳ ካህሳይ አሁን በትክክል አማካሪ መሆናቸውን አሳዩ። አብይ አህመድ ሆይ ጃንሆይና ደርግ እንዲሁም ኢህአዴግ ለውድቀታቸው የኤርትራን ጉዳይ የያዙበት መንገድ ሚናው ከፍተኛ ነበርና ለአንተም የህልውና ጉዳይ ነው ብለዋል። ኤርትራን ፌዴሬሽን አፍርሰው አንድ ጠቅላይ ግዛት ያደረጉት ንጉሱም ኤርትራን በክፍለ ሀገርነት ጠርቶ 17 ዓመት የተዋጋው ደርግም እስኪ አገር ሆናችሁ በመልካም ጉርብትና እንሞክር ያለው ኢህአዴግም ኤርትራን በተመለከተ የተከተሉት ፖሊሲ በሻቢያ ልሂቃን ሳይወደድ የ4 ኪሎ መንግስታትን ለውድቀት ዳርጓል። እናም አብይ ሆይ የኤርትራን ነገር የምትይዝበት መንገድ እንደ ንጉሱም እንደ ደርግም ሆነ እንደ ኢህአዴግ ከመሆን ያድንሃል እያሉ ነገሩ የህልውና ጉዳይም ነው እያሉ አማካሪነታቸውን አማካሪው ይዘው ተከስተዋል። ለጌታው እስትንፋስ ለመቀጠል እንደሚጥር ምንዝር አቶ ጌታቸው በትክክል የምክሩን የማዕዘን ድንጋይ ያገኙት ይመስላል። ይሁን እንጂ ኤርትራን በኢትዮጵያ ውስጥ አድርገውም ኤርትራን በጎረቤት ሀገርነት ቆጥረውም ከሻቢያ አገዛዝ ጋር ከመጋጨትና ስልጣናቸውን ከማጣት ያልተረፉት መንግስታት ካልዳኑ አብይ አህመድ ከእነዚህ ውጪ ምን አይነት ሌላ መንገድ አላቸው? ምንስ ሊከተሉ ይገባል? የሚለውን አማካሪው አልጠቆሟቸውም። እንዳም ሆኖ አብይ አህመድ በስልጣናቸው ለመክረም ኤርትራን እንዴት እንደሚገለገሉ ለማሳየት የጌታቸውን ምክር 8 ዓመት አልጠበቁም። የኦህዴዶች አለቃ እንደቀደሙት መንግስታት ለኢትዮጵያ ክብርና ሰላም ሲሉ ከኤርትራና ሻቢያ ጋር በመጋጨት ሳይሆን ራሱን ሻቢያን በመጠቀም ስልጣናቸውን ያተረፉ ከጌታቸው ረዳና የቀድሞ ጓዶቻቸው ጥቃት በኢሳያስ አፈወርቂ ድጋፍ የዳኑ በመሆን አብይ አህመድ ከኢትዮጵያ መንግስታት መሪዎች ሁሉ ኢትዮጵያን በመጠቀም ረገድ ይለያሉ። የቀደሙት መንግስታት የኤርትራን ጥያቄ ያስተናገዱበት መንገድ ለውድቀታቸው ምክንያት ነው የሚለው እውነት ቢሆንም የአብይ አህመድ አገዛዝ ግን በተቃራኒው ለስልጣኑ መጽናት ኤርትራን ይዞ መዋጋቱ ትልቅ ሚና ነበረው። ይህንንም አምነው ተግብረዋል የሚለውን ለመናገር የዘንድሮ ጌታቸው የተቀመጡበት ወንበር አይፈቅድም። የኢትዮጵያንና የአካባቢውን ፖለቲካ በጽሞና የተከታተለ ማንኛውም ሰው ከ2010 እስከ 2015 ዓ.ም አብይ አህመድ ያለ ሻቢያና ኢሳያስ ገዛ ለአንዲት አፍታ ስልጣናቸው ይተርፍ ነበርን? በዚያን ሰሞን ጌታቸው ይነግሩን የነበረውስ አብይ አህመድ ከኢሳያስ ጋር ሆኖ ኢትዮጵያን እያፈረሰ ነው የሚለውን አልነበረምን? ደግሞስ ከዚያን ጊዜ ጀምሮ በኢትዮጵያ ውስጥ ተቀጣጥሎ እየነደደ ያለው እሳት አብይ ከሻቢያ ጋር ሆነው የለኮሱት እንጂ ደብረጽዮንና ሻቢያ ተጠራርተው የጀመሩት ነውን የሚለውን ጥያቄ ለዘንድሮ ጌታቸው ማንሳት እንጀራ ላይ ምርቅ ያስነሰንሳል። እናም አለቃቸውን ለማዳን የስልጣናቸውን ሐሙሶችም ለመቀጣጠል አብይ ሆይ እንደ ኃይለ ሥላሴም እንደ መንግስቱም ሆነ እንደ መለስ አለመሆን ያዋጣሃል እያሉ ናቸው። ሶስቱ መሪዎች ከተከተሉት መንገድ ውጪ ያለ አማራጭ ስለመኖሩ አሁንም አልተናገሩም። የኢትዮጵያ መንግስታት ሁሉ ኤርትራንና ሻቢያን ያስተናገዱበት መንገድ ልክ አለመሆኑን የሚጠቅሱት አቶ ጌታቸው የቀደሙት መንግስታት አገራቸውን ከሻቢያ ለማዳን መዋጋታቸውን፣ አብይ አህመድ ግን ሻቢያን ይዘው ኢትዮጵያን መውጋታቸውንና ኢትዮጵያውያንን መድፈራቸውን፣ የኢትዮጵያን ንብረት ማዘረፋቸውን፣ አሁን ላለችበት መቀመቅ ማድረሳቸውን አይናገሩም። ይልቁንም የቀድሞ ድርጅታቸውን ታሪክ እያወገዙ ከሻቢያ ጋር ስላለውም ግንኙነት ሲያነሱ ለአዲሶቹ አለቆቻቸው ጆሮ የሚመች ነገርን ይጠቃቅሳሉ። አለቆቻቸው ዕውቀት በብዙ እንደምትርቃቸው መጽሐፍ እንኳን አንብብ ቢሉ መግቢያው ላይ እልባት አድርገው እንደሚያስቀምጡ አሳምረው የሚያውቁት ጌታቸው ለሚያማክሯቸው ግን ለማይመከሩት ጌቶች የምትጥም ነገር ለማስቀመጥ ብለው እውነትንና ትርክትን ያቀላቅላሉ። ለአብነት እንደሚከተለው ኤርትራና በኤርትራ ኃይሎችና በህወሓት መካከል ያለው ግንኙነት የፍቅርና የጠብ የሚመስል ግንኙነት ነው። የጋራ ዓላማ አለን ባሉበት ሰዓት ተባብሮ ይሰራሉ። አንዱ የዛኛውን ዓላማ ሊጋፋ በሚሞክርበት ሰዓት ወደ ጠብ ኢቭን በትጥቅ ትግል ጊዜ ተመሳሳይ የጠቡም የግጭቱም ጥልቀት መጠን ይለያይ ይሆናል እንጂ ኤሴንሻሊ መርህ ላይ ፖሊሲ ላይ የተመሰረተ ተብሎ ሊቀመጥ የማይችል ግንኙነት ነው የነበረው።
ከአንድ ዓመት ከ4 ወር በፊት የነበሩት ጌታቸው ረዳ ቢሆኑ ኖሮ እንዲህ ያለ ልፍስፍስ ነገር ሲናገሩ የሚደመጡ አይሆኑም ነበር። ከ4-5 ዓመታት በፊት የነበሩት ጌታቸው ደግሞ የበለጠ የሚያብራሩ ነበሩ። የድሮ ጌታቸው ቢሆኑ ኖሮ ህወሓት በኢትዮጵያ ውስጥ ያለውን ተቀባይነት ጭምር ያጣው ከኤርትራ ጋር በሰላምና በጉርብትና ለመኖር ሲል በከፈለው ዋጋ ነው። ህወሓት ከሻቢያ ጋር የተጋጨው የኢትዮጵያን ክብርና ጥቅም ከተልከስካሹና ዘራፊው ሻቢያ ለመከላከል ሲል ነው እያሉ የሚናገሩ ነበሩ። ይሁን እንጂ ፖለቲካን ከአቅማቸው በታች አውርደው በሽመልስ አብዲሳና አዲሱ አረጋ ቂጤሳ ደረጃ ሲተነትኑ እውቀታቸውን ከአብይ አህመድ እኩል ለማድረግ ሲሉ ቁልቁል ወርደው ሲገኙ የዳንኤል ክብረትን ተረቶች አስመስለው ታርፈዋል። ጌታቸው ፖለቲካን ከነበለጠ ሞላና ጣሂር መሐመድ እኩል ከናገኘው ተሻገርና ተመስገን ጥሩነህ እኩል ለማብራራት ሲሞክሩ የሚደፈጥጧቸው ሐቆች ይጮሃሉ። በእርግጥ የጌታቸው ረዳ የቀድሞ ድርጅት ህወሓትና ሻቢያ ከትጥቅ ትግሉ ዘመን ጀምሮ የነበራቸው ግንኙነት እሳቸው ዝንባሌ፣ መርህ አልባነት ወዘተ እያሉ እንደጠቀሱት ያለ ነው ወይስ እንዴት ያለ ነበር የሚለውን መመልከት ያስፈልጋል። በእርግጥ ሻቢያና ህወሓት ምንና ምን ናቸው? ሻቢያና የኢትዮጵያ ህዝብ የሚለውን ለመቃኘት በጥቂቱ እንሞክር። ህወሓት 1967 ዓ.ም በደደቢት በረሃ ውስጥ ትግሉን ሲጀምር 13 ዓመታትን ቀደም ብሎ ኤርትራ ነጻ ወጣለ ያለው ታጣቂ ኃይል በሳህልና አካባቢው እየተንቀሳቀሰ ነበር። በሌላ አገላለጽ በ1950ዎቹ ኤርትራ ፌዴሬሽኗ ፈርሶ ከኢትዮጵያ ጋር ወደቦቿንም ግዛቶቿንም ይዛ ከተቀላቀለች በኋላ የተነሳው ትጥቅ ትግል ህወሓት ወደ በረሃ ከመውረዱ 13 ዓመታትን የቀደመ ነው። ጀብሃ የተሰኘው ቡድን በአንድ በኩል ከዚሁ ከጀብሃ ተገንጥሎ የወጣውና በኋላ ላይ ራሱን ሻቢያ ያለው የኢሳያስ አፈወርቂ አንጃ በሌላ ወገን እርስ በርስም ከኢትዮጵያ መንግስትም ጋር ሲዋጉ ቆይተዋል። ህወሓት 1967 በትጥቅ መንግስት እንዋጋለሁ ብሎ ሲያውጅ ከመስራቾቹ ከፊሎቹን ወደ ኤርትራ ልኮ ወታደራዊ ስልጠና እንዲሰጣቸው አድርጓል። ህወሓት ከጀብሃ ይልቅ ሻቢያን የመረጠበትን ምክንያት የሚያስረዳው የአረጋዊ በርሄ መመረቂያ ጽሑፍ የሁለቱም ድርጅቶች አባላት በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ይተዋወቁ ስለነበር ነው የጀብሃን ሰዎች ማግኘት አዳጋች ነበር ይላል። በዚህ መልኩ ከሻቢያ የመጀመሪያውን ወታደራዊ ስልጠና ያገኘው የህወሓት አመራር ወደ ደደቢት ተመልሶ ትግሉን ቀጠለ። ከሻቢያ ጋር በዚህ መልክ ግንኙነት ማድረግ የተገባ እንደነበር በአንድ ወቅት ለሆርን አፌርስ የተናገሩት ጀነራል ጻድቃን እንኳን አጠገባችን ካለው ታጣቂ ኃይል ከነ ሆቺሚን የምንማር ነበር በማለት ነው። የነ ጂያፕን መጽሐፍ፣ የነ ሌዱክቶን መጽሐፍ፣ የነ ሆቺሚን መጽሐፍ አንበናል። ኪዩባ ሄደን እነ ካስትሮ እነ ቼጊቨራ ምንድን ያደረጉት ብለን ብዙ አንበናል። ይህን ያደረግን ባለንበት ወቅት ሻዕቢያ የሚባል አጠገባችን፣ ጀብሃ የሚባል አጠገባችን ያለ ድርጅት እና ሰርቫይቭ አድርጎ የቀጠለ አጠገባችን መሬቱም ጠላቱም የሚመሳሰል መማር እኔ ትልቅ ማለት ነውር አድርጌ አይደለም ያው ሻቢያ ለህወሓትም ሆነ ለኢህአፓና ለሌሎች ታጣቂ ድርጅቶች ሁሉ ወታደራዊ ስልጠናና ጥቂት አሮጌ ጠመንጃዎችን ከሰጠ በኋላ የሚያቀርበው ቅድመ ሁኔታ ለኤርትራ ትግል ዕውቅና ስጡ የሚል እንደነበር የዘመኑን ታሪክ የዘገቡ ድርሳናት ያስረዳሉ። ህወሓትም በ1968 ባሳተመው ማኒፌስቶ የኤርትራን ጥያቄ የቅኝ ግዛት ጥያቄ ነው ብሎ ተቀበለ። ካድሬዎቹን ሲያሰለጥንና ሲመለምልም አንዱ መስፈርቱ ይህንን ውሳኔውን እንዲቀበሉ ማድረግ ሆነ። ይህንን ኤርትራ በኢትዮጵያ ቅኝ ተገዝታለች የሚለውን የህወሓትን ውሳኔ በእውነተኛ ታሪክ ላይ ያልተመሰረተና በጥልቀት ያልተጠና ነበር የሚለው የአቶ ገብሩ አስራት መጽሐፍ ሻቢያ የሚለውን እንዳለ የሚቀበልም ነበር ይለዋል። ከዛ በኋላ ያለው የህወሓትና የሻቢያ ግንኙነት በወረት የተሞላ ነበር የሚለው ይኸው ጥራዝ ሁለቱ ድርጅቶች አንድ ወዳጅ ሆነው ወታደራዊ ትብብር ሲያደርጉና በጋራ ውጊያ ሲያካሂዱ፣ በሌላ ጊዜም ሲከራከሩና ሲኮራረፉ ነበር ይላል። እንዳም ሆኖ ኩርፊያው ወደ ወታደራዊ ግጭት ያመራበት ጊዜ ስለመኖሩ የተጻፈ ነገር የለም። የመጀመሪያው ጸባቸው ምንጭ ደግሞ ሶቪየት ህብረት ሆነች። ህወሓት ሶቪየት ህብረትን ሶሻል ኢምፔሪያሊስት ነችና ስትራቴጂካዊ ጠላታችን ነች፣ በኢትዮጵያ ውስጥ ያላት ሚናም ከዚሁ አንጻር የሚታይ መሆን አለበት ሲል፣ ሻቢያ በአንጻሩ ወዳጅ ነች ግን ተሳስታለች አለ። ይህንን የያዘው የህወሓት ማዕከላዊ ኮሚቴም ሻቢያ ቡርዥዋ እንጂ ማርክሲስት አይደለም፣ ለእኛም ስትራቴጂካዊ አጋር መሆን አይችልም፣ ዲሞክራሲያዊም አይደለም፣ መርህ የለሽ ነው፣ ስለዚህ ከዚህ ኃይል ጋር የሚኖረን ግንኙነት ስልታዊ ወይም ጊዜያዊ ነው አለ። ይህንን ግን በይፋ መግለጽ ሊጎዳን ስለሚችል ደብቀን እንያዘው ሲሉ
ሲል ወሰነ። ይህ ሁሉ የሆነው በ1970ና 71 ዓመተ ምህረት ነበር። ህወሓት እንዲህ ያለ አቋም ይዞ ባለበት ወቅት በ1971 ላካሄደው ድርጅታዊ ጉባኤ ሻዕቢያን እንዲገኝ ጋበዘው። የኤርትራው ድርጅትም አንድ ሀብቴ የተባለ አባሉ የሚመራው 3 ሰዎች ያሉበት ልዑክ ማያባይ ወደ ተባለው የጉባኤው ቦታ ላከ። ጉባኤው ሶቪየት ህብረትን ከላሽ ኢምፔሪያሊስትና አስመሳይ ሶሻሊስት ነች ብሎ ጠላትም አድርጎ ሲወስን የሻዕቢያ ተወካዮች ታደሙ። ሀብቴ የተባለው የልዑኩ መሪ ደግሞ በህወሓት እድገትና አቋም ተመስጦ ታየ። ከጉባኤው መጠናቀቅ በኋላ ወደ ድርጅቱ ሳህል ሲመለስ ይህንን ጸረ ሶቪየት የሆነውን የህወሓትን አቋም ማንጸባረቅ አበዛ። ሻዕቢያም እኛን ወክሎ ሄዶ ወያኔ ሆኖ ተመለሰ ብሎ ረሸነው። ህወሓትና ሻዕቢያ የመጀመሪያው ፖለቲካ ያለመግባባታቸው በዚሁ በሶቪየት ህብረት ላይ ባላቸው እይታ ጀመረ። ህወሓትና ሻዕቢያ ከሌሎች ጋር እንደሚያደርጉት ወደ መታኮስ ባያመሩም ቁርሻቸውን ይዘው በቀጠሉበት በዚያ ሰሞን ጀብሃ የሁለቱም ድርጅቶች ጠላት ሆኖ መውጣቱ ግልጽ ሆነ። ጀብሃ ህወሓትን ለማዘዝ መሞከሩና በትግራይ አካባቢዎችን በመግባት መዝረፍ መጀመሩ ከህወሓት በኩል ተቃውሞ እንዲበዛበትና በጥላቻም በጠላትነትም እንዲታይ ያደረገው። በኤርትራ ደግሞ የራሱ ውላጅ የሆነውን ሻዕቢያን ለማጥፋት የሚያደርገውን እንቅስቃሴ ይሄው ጀብሃ ገፍቶበታል። ሻዕቢያ በበኩሉ ኤርትራ ከአንድ ድርጅት በላይ መሸከም አትችልም ብሎ ጀብሃን ሊያጠፋው ቆርጦ ተነሳ። እናም 1973 ዓ.ም ክረምት ህወሓትና ሻዕቢያ ቁርሻቸውን ወደ ጎን ብለው ጀብሃን ለማጥፋት በጋራ ተሰማሩ። በደቡብ ምስራቅ የኤርትራ ክፍል የመሸገው ጀብሃም 35000 ሰራዊት አሰልፎ ለመዋጋት ሞከረ። እንዳም ሆኖ ከራሱ ከድርጅቱ ውስጣዊ ችግር በተጨማሪ ከህወሓትና ሻዕቢያ የተሰነዘረበትን ማጥቃት እንዲበታተን ምክንያት ሆነው አብዛኛው ወደ ሱዳን ተሰደደ። ኤርትራ ውስጥም ሻዕቢያ በህወሓት ቁልፍ እገዛ ጀብሃን ካስወገደ በኋላ ብቸኛው ታጣቂ ኃይል ሆኖ ወጣ። እንዳም ሆኖ ከዚህ ጸረ ጀብሃ ዘመቻ አስቀድሞም ሆነ በዘመቻው ወቅት ወደ ኤርትራ የሄዱትን የህወሓት ታጋዮች ሻዕቢያ ላሰልጠናቸው ብሎ የራሱ ወታደሮች አድርጎ በራሱ እዝ ስር አስገባቸው። ይህም እንደገና ከህወሓት ጋር ላለመግባባት ምክንያት ሆነው ኤርትራ የሄዱት ታጋዮች ይመለሱ የሚለው የህወሓት ታጋዮች ውትወታ ምላሽ ሳያገኝ ደርግ 1974 ዓ.ም የቀይ ኮከብ ዘመቻ አወጀ። በናቅፋ ተራሮች ስር የመሸገውን ሻዕቢያን ለማጥፋት በሁሉም ፖለቲካዊና ወታደራዊ አቅሙ ወደ ሳህል የዘመተው የደርግ መንግስት የኤርትራውን ሸማቂ ለማጥፋት ቆረጠ። ለመጥፋት ጫፍ ላይ ደርሶ የነበረውን ሻዕቢያን ለማገዝም ነገበኔ ያለው ህወሓት ሻዕቢያ በተደመሰሰ ማግስት እኔም ያበቃልኛል ብሎ 5000 ታጣቂዎቹን ላከና ታደገው። ህብረት የቀይ ኮከብ ዘመቻ መጣ። በጣም ትልቅ ዘመቻ ነው የነበረው። ለነሱ አደገኛ ነው የነበረው። እነሱም ሊያጠፋቸው ይችላል የሚል ግምት ነበረን። ኃይልን ላክ ብለን ተስማማን። እንደ ማዕከላዊ ኮሚቴ ኃይሉ ላክን። 3 ብርጌዶች የተሟላ ኮማንድ ይዟቸው መጀመሪያ አስታውሳለሁ አርከበ ነበር፣ ሳሞራም ከሱ ጋር ነበር። ሻዕቢያን ሊያጠፋ ጫፍ ደርሶ የነበረውን የቀይ ኮከብ ዘመቻን ለማክሸፍ የህወሓትን ጦር ለመራው ዮሐንስ ቁባይ አርከበ የሚል ስም አወጡለት። ደረሰልን ማለታቸው ነበር ሻዕቢያዎች። በእርግጥም ህወሓት ለራሱ ሲልም ቢሆን ለሻዕቢያ ደርሶለታል። እንዳም ሆኖ የሁለቱ ድርጅቶች ግንኙነት ጤናማ ሆኖ አልቀጠለም። በተለይም ከህወሓት በኩል የሚነሳው ሻዕቢያን በተመለከተ ያለንን አቋም ግልጽ እናድርግ፣ ይህ ኃይል የኤርትራን ህዝብ ትግል ዴሞክራሲያዊ በሆነ መንገድ ሊመራ የማይችል አቋም የለሽና ማርክሲስት ያልሆነ ነው፣ የኛ ስትራቴጂካዊ ወዳጅም አይደለም፣ የብሔረሰቦችን መብት አይቀበልም፣ ወታደራዊ ስትራቴጂውም ምሽግ ውስጥ ተቀምጦ ማሳለፍ ነውና ለኛ የሚያሳምን አይደለም የሚለውን አቋማችንን በይፋ እንግለጽ የሚለው ግፊት እያየለ መጣ። በተለይም የፖለቲካ ዘርፍ አመራር አባሉ መለስ ዜናዊ ይህንን ገፉበት። እስከ 77 ዓመተ ምህረት ድረስ የሻዕቢያ ግንኙነት በሚመለከት ተነስቶ ያልተወያየንበት ጊዜ አላቅም። እኔ የማስታውሰው ከሻዕቢያ ጋር ያለን ግንኙነት በደንብ እንየው የሚል ጥያቄ የሚያነሳና ክሪቲካል በሆነ መንገድ የሚያይ አንድ ኮንቲኒየስ የሆነ ቮይስ የመለስ ነበር። ሻዕቢያን በማስመልከት በህወሓት ውስጥ የሚደረገው ክርክር እየቀጠለ ባለበት ወቅት አቋማችንን ግልጽ ከማድረጋችን በፊት ከነ ኢሳያስ አፈወርቂ ጋር እንወያይ ተብሎ
በ1976 ዓ.ም አንድ ልዑክ ወደ ሳህል ሄደ። የልዑኩ አባላት አረጋዊ በርሄ፣ ግደይ ዘርአጽዮንና አባይ ፀሐዬ ነበሩ። የህወሓት ሰዎች አስተያየታቸውን ለአቶ ኢሳያስ አፈወርቂና ጓዶቻቸው አብራሩ። ስለ ብሔረሰብ መብት ማንሳት ትክክለኛ አቋም አይደለም፣ ሶቪየት ወዳጃችን ነች ወዘተ ብለው በአቋማቸው የጸኑት ኢሳያስ አፈወርቂ ከዚያ በኋላ ወታደራዊ ስትራቴጂያችን ምሽግ ውስጥ መቀመጥ የሆነው ወደን አይደለም፣ ሁኔታዎችን አመቻችተን ወደ ህዝብ እንገባለን አሉ። እናም በሻቢያ ቤዛምባ የተደረገው ውይይት ባለመግባባት ተጠናቀቀ። ባለመግባባት ካለቀው ከዚያ ውይይት በኋላ ህወሓቶች በቀይ ኮከብ ዘመቻም ወቅት ሆነ ከዚያ በኋላ እነሱ ሻቢያዎቹ ሰላህታ ብለው በሚጠሩት የድንገተኛ ዘመቻ ወቅት ያበረከቱትን አስተዋጽኦ አስታውሰው መሳሪያ እንዲሰጣቸው ጠየቁ። ኢሳያስ አፈወርቂም የማይቆጣጠሩትን ድርጅት መርዳት አይቻልም፣ እርዳታ ሲሰጥ ከበስተጀርባው የፖለቲካ ዓላማህን የማስፈጸም አንደምታ መኖር አለበት በማለት ለህወሓት የሚደረግ ድጋፍ እንደማይኖር እቅጩን ተናገሩ። የተከበራችሁ አድማጮች፣ እዚህ ጋር የኢሳያስን ትክክለኛ ባህሪና የህይወት መርህ ቁልጭ አድርጎ የሚያሳየው ነጥብ ወጥቷል። የማይቆጣጠሩትን ድርጅት መርዳት አይቻልም የሚለው ገለጻቸው ዛሬም እንዳሻቸው ለማያዙትና ለማይቆጣጠሩት ኃይል ድጋፍ እንደማያደርጉ የሚጠቁም መሆኑን ልብ ለማለት ያስችለናል። በኢትዮጵያ ውስጥ ያሉ ድርጅቶችን አንድ ጋራ ጠላታቸው እንዳዳክም እንጂ ነጻነት ኖሯቸው ራሳቸውንም እንዲችሉ የሚፈቅድ ፖለቲካዊ ስነ ልቦና በሻቢያ ዘንድ የለም። የሆነው ሆኖ በዚያ በ1976 ዓ.ም የህወሓት ልዑክ ወደ ኤርትራ ሄዶ ከኢሳያስና ቡድናቸው ጋር ያደረገውን ውይይት ለድርጅታቸው ህወሓቶቹ ሪፖርት አደረጉ። ይህንን ያዳመጠው የህወሓት አመራርም ከዚህ ቀደም ሻቢያ ስትራቴጂካዊ ወዳጅ አይደለም ያልነውን ይፋ እናድርጋልና በ1977 የመጀመሪያ ወራት ይህንኑ አደረገው። በዚህ ጊዜም ግንኙነቱ የበለጠ ሻከረ። በ1977 ዓ.ም የመጀመሪያ ወራት ህወሓት ሻቢያ ስትራቴጂካዊ ወዳጅ አይደለም ብሎ ከዓመታት በፊት የወሰነውንና በሚስጥር ያቆየውን ጉዳይ በይፋ ከገለጸ በኋላ ይህንኑ ለራሳቸው ሰዎች እናስረዳ ተባለ። በዚህም ከህወሓት በኩል ስዩም መስፍን፣ ስዬ አብርሃና ገብሩ አስራት፣ ከሻቢያ ወገን ደግሞ ስብሃት ኤፍሬምና ብርሃነ ገብረ እግዚአብሔር የመሩት ልዑክ ካርቱም ላይ ተገናኘ። ህወሓቶችም ሻቢያ ዲሞክራሲያዊ ላለመሆኑ ማሳያው ሶቪየት ህብረትን ወዳጅ ማድረጉና ለረጅም ጊዜ ጉባኤ ሳያደርግ መቆየቱ እንዲሁም ወታደር በግዴታ ከህዝብ የሚመለምል በመሆኑ በዚህም ምክንያት ከህዝብ ጋር ሸካራ ግንኙነት ያዳበረ በመሆኑ የቡርዥዋ ድርጅት የተባለው ደግሞ በማርክሲስት ሌኒኒስት ሀልዮት የማያምን በመሆኑ ነው ብለው አብራሩ። የሻቢያ ወኪል የሆኑት ስብሃት ኤፍሬምም ውይይቱ ሲያልቅ እግዚአብሔር ይስጥልን፣ እኛ ቡርዣዎች ነን፣ እናንተ ደግሞ የላባደሩ ወኪሎችና ዴሞክራቶች በየአቅጣጫውም ግፉበት፣ በየፊናችን እንቀጥል በማለት ማፌዛቸውን ገብሩ አስራት ጽፈዋል። በዚህ ጊዜ የህወሓት ተወካዮች ልዩነታችን እንደተጠበቀ ሆኖ በሚያገናኙን ጉዳዮች በጋራ እንስራ የሚል ተጨማሪ ሐሳብ ቢያቀርቡም ሻቢያዎች በፍጹም ብለው ጠቅሰው ተለያይተዋል። ይህ በ1977 የመጀመሪያ ወራት በህወሓትና በሻቢያ መካከል ለአደባባይ የዋለ ልዩነት ይፋ ከሆነ ጥቂት ወራት በኋላ ሰሜን ኢትዮጵያን ለረሃብ የዳረገ ድርቅ ተከሰተ። በዚህ ጊዜም የትግራይን ህዝብ አምርሮ እንደሚጠላው የሚያሳየውን ተግባር ሻቢያ ፈጸመ። ህወሓት በሚቆጣጠረውና በሚንቀሳቀስበት አካባቢ ያለውን ህዝብ ወደ ሱዳን ለማስወጣትና የውጭ እርዳታ እንዲያገኝ ለማድረግ ጣረ። ይህንንም ማድረግ የሚቻለው ሻቢያ በሚቆጣጠረው የኤርትራ መሬት በኩል አድርጎ በመሆኑ ያንኑ መስመር ይዞ ህዝብ ለማስወጣትና እርዳታም ለማስገባት ሲሰራ ሻቢያ በግዛቴ የትግራይ ህዝብ አያልፍም ብሎ መንገዱን ዘጋ። ይህንንም ህወሓት ከጀርባ እንደመወጋት ወይም በህዝብ ላይ ሞት እንደማወጃ አድርጎ ተመለከተው። መንገድ ሲከለክለን ከሚገባ በላይ ያሳዘነን፣ ከሚገባ በላይ ልክ በጀርባችን በሳንጃ እንደወጋን ወይ የትግራይን ህዝብ ለሞት እንደፈረደ ጠላት አድርገን አየነው። በዚያ በ1977 ድርቅ ከትግራይ ብቻ 36000 ህዝብ መሞቱን የወቅቱ ዘገባዎች ያሳያሉ። ይህ ህዝብ እንዲረግፍ ግን ሻቢያ ከተፈጥሮ እኩል ጨክኗል። ከዚያ በኋላ የነበረው የሁለቱ ድርጅቶች ግንኙነት ከ3 ዓመታት በላይ ተቋረጠና በ1980 ዓ.ም በአንዱ ቀን የሻቢያ አመራር አባሉ ስብሃት ኤፍሬም ወደ ህወሓቱ ሊቀመንበር ስብሃት ነጋ የሬዲዮ መልእክት መላካቸውን ሉዓላዊነትና ዲሞክራሲ በኢትዮጵያ የሚለው መጽሐፍ ይተርካል። ሻቢያ ሰሜን ምስራቅ ኤርትራ አካባቢ ድል ከቀናው በኋላ የደርግ መውደቅ የማይቀር መሆኑን ሲገነዘብ ይህንን መንግስት ለብቻችን አንጥለውም በሚል እምነት ወታደራዊ ስራዎቻችንን አዋህደን
ህወሓትን እንቀጥል የሚል ጥያቄ በማቅረብ ዳግም ግንኙነቱ ተጀመረ። ከሻቢያ የቀረበውን የእንገናኝ ጥያቄ ተቀብሎም ህወሓት ስዬ አብርሃን፣ ተወልደ ወልደ ማርያምንና መለስ ዜናዊን ወደ ካርቱም ልኮ ከኤርትራው ድርጅት ኃላፊዎች ጋር መከረ። ከዚያም ሻቢያ መጋቢት 1980 ዓ.ም አፋቤት ላይ ውጊያ ሲከፍት ህወሓት ወደ ኤርትራ ተሻግሮ ድጋፍ ለመስጠት የሚጓዘውን የደርግ ሰራዊት መንገድ ላይ እየተዋጋ ያስቀር ጀመር። ይህ ከሆነ ከወራት በኋላ በ1980 ክረምት ጀምሮ የደርግ መንግስት ሰራዊት ከተለያዩ የሰሜን ኢትዮጵያ አካባቢዎች በሽሬ ከተማ ተከማቸ። ይህንን ሰራዊት ለማጥቃት ያሰበው ህወሓትም ከሻቢያ ጋር በጋራ እናድርገው ብሎ አሰበ። ይህን ለመምከርም መለስ ዜናዊና ጻድቃን ገብረትንሳኤ ከስብሐት ኤፍሬምና ሰለሞን ጴጥሮስ ጋር ሀዳሙ በተባለ ቦታ ተገናኙ። ህወሓቶች ሽሬ ላይ 604ኛ ኮር የተባለው ሰራዊት እየተሰባሰበ ነውና በጋራ እናጥቃው የሚል ጥያቄ አቀረቡ። በዚህ ጊዜ የሻቢያዎች ምላሽ አጭር ነበር። 12 ክፍለ ሀገር በየጊዜው እኛን ለመዋጋት የሚያደርገው ዘመቻ የት እንደሚያደርሰን አናውቅም፣ የድል ጭላንጭል አይታየንም አሉ። ያኔ ቃል በቃል የነገሩን ነገር ምንድነው? 12 ክፍለ ሀገር ለሁለት ክፍለ ሀገር በየጊዜው ይህን ኃይል ሞቢላይዝ እያደረገ ወደኛ የሚመጣውን ኃይል መቼ ድል እንደምናደርግ አናውቅም፣ በረጅም ተነል ውስጥ የድል ጭላንጭል የሚባል ነገር አይታየንም ነበር ያሉን። ሻቢያ በትግራይ ልጆች ደም መዳን፣ በኢትዮጵያ ሀብት መበልጸግ፣ የትግራይን ህዝብ መፍጀት፣ የኢትዮጵያን ህዝብ መወንጀል ያደገበት የኖረበትም ህይወቱ ነው። በአፋቤትም ሆነ በቀይ ኮከብ ዘመቻዎች ወቅት የተደረገለትን ድጋፍ ከቁብ ሳይቆጥረው አልተባበርም አለ። ይሁን እንጂ የህወሓትን ዝግጅትና አቅም እንደገና ገምግሞ በሽሬው የ604ኛ ኮር ዘመቻ ላይ መሳተፉ አልቀረም፣ ሊገባበትም ወሰነ። ፕሮፌሰር ገብሩ ታረቀ ዘ ኢትዮጵያን ሪቮሉሽን ዋር ኢን ዘ ሆርን ኦፍ አፍሪካ በሚለው መጽሐፋቸው 604ኛ ኮር በህወሓት ሲደመሰስ ሻቢያ የነበረው ሚና እዚህ ግባ የሚባል እንዳልሆነ ጠቅሰው መሳተፉን ግን ገልጸዋል። የህወሓት ሰዎች ደግሞ ሻቢያዎች ሊያግዙን 12 ታንኮችን ይዘው ሲመጡ ደርግ 4ቱን ሲያቃጥልባቸው ወደ ኋላ ተመለሱ። ከዚያ በኋላ ሚና አልነበራቸውም። በእግረኛነት የተሳተፈ አንድም የሻቢያ ወታደር አልነበረም ይላሉ። የሆነው ሆኖ የሻቢያና የህወሓት ግንኙነት ዳግም ከተሻሻለ በኋላ የትግራዩ ድርጅት ጉባኤ ለማድረግ በዚያው በ1981 ሲወስን የኤርትራውን ታጣቂ ኃይል ጋበዘው። ሻቢያዎች በሊቀመንበራቸው ሮመዳን መሐመድ ኑርና በሌሎችም ሰዎች ተወክለው ተገኙ። ከዚያ በኋላም እስከ ደርግ ውድቀት ድረስ ያልተበላሸው የሁለቱ ድርጅቶች ግንኙነት ኢህአዴግ አዲስ አበባን ሲይዝ 300 የሻቢያ ወታደሮች አብረው እንዲገቡ ሆኗል። ከአንድ ሳምንት በኋላም በጊዮን ሆቴል ግብዣ ተደርጎላቸው በይፋ ሲሸኙ በወቅቱ በመንግስት ሚዲያዎች ተዘገበ። በኢትዮጵያ ውስጥ የኤርትራ መገንጠል ተገቢ ያለመሆኑን የሚያነሱ ሰዎች ሲናገሩም እኛ ከዚህ በኋላ ሌላ ጦርነት ውስጥ አንገባም፣ እዋጋለሁ የሚል ካለ ይሞክር ብሎ ህወሓት ሌላ ጦርነት ማስቀጠል ፍላጎቱ እንዳልሆነ አምርሮ ገለጸ። እኛ ጦርነትን በቴሌቪዥን አይደለም የምናውቀው፣ እኛ ጦርነትን በወሬ አይደለም የምናውቀው፣ እኛ ጦርነትን በተቃጠሉ ቤቶች ነው የምናውቀው፣ ባለቀ ህዝብ ነው የምናውቀው፣ በተጨፈጨፈ ወጣት ነው የምናውቀው። ከእንግዲህ ወዲያ እዋጋለሁ የሚል ካለ መንገዱን ጨርቅ ያርግለት፣ እኛ እንዋጋም። በቅቶናል፣ ሰልችቶናል፣ መሮናል። ሻቢያ በዚህ መልኩ በይፋ ቢወጣም በስውር ግን በኢትዮጵያ ውስጥ መቀጠሉ አልቀረም። ከበረሃ ወደ ከተማ የገባው ሻቢያ በኢትዮጵያ ውስጥ በሰመራና በመቀለ ቆንስላ፣ በአዲስ አበባ ደግሞ ኤምባሲ ከፍቶ መዝረፍና በትጥቅ ትግሉ ዘመን ተችተውኛል ያላቸውን ሰዎች እየፈለገ መግደል ቀጠለበት። የዘረፋ አድማሱ እጅጉን ከመስፋቱ የተነሳም 1 ኪሎ ቡና የማታበቅለው ኤርትራ በዓለም የቡና ኤክስፖርተርነት ስሟ የሚጠራ ሆነች። ከወለጋና ከሐረር የኢትዮጵያን ቡና በኮንትሮባንድ የሚያጓጉዘው ሻቢያ በኢትዮጵያ ሀብት ለመክበር የሚያደርገው ሩጫ እየተገደበበት ሲመጣ በ1990 ግንቦት ኢትዮጵያን ወረረ። ከጭካኔው ብዛትም ለትምህርት የተሰባሰቡ ህፃናትን በመቀሌ አይደር፣ ለረድኤት አገልግሎት የተሰባሰቡ ዜጎችን በአዲግራት በአውሮፕላን ደበደበ። ከ300 ሺህ በላይ የትግራይ ህዝብ ተፈናቀለ። ኢትዮጵያም ተገዳ ለገባችበት ጦርነት ራሷን ለመከላከል በ10 ሺዎችን እንድትገብር ምክንያት ሆነ። ከዚያ በኋላም በጦርነቱ ሲሸነፍ ኢትዮጵያን በራሷ ልጆች የመበተን አጀንዳ ወጠነ። በእርግጥ ሻቢያ በፖለቲካ ታሪክ ሁሉ እንደ ህወሓት ያለ ባለውለታ አጋጥሞት የሚያውቅ አይመስልም። ሞቶ አድኖታል። የአገርነት እውቅናውን እንደቀደሙት የኢትዮጵያ መንግስታት ሌላ ደም መፋሰስ ውስጥ ሳይገባ ይሁንታ ሰጥቶታል። ኢትዮጵያን በወረረበት ወቅትም ተሸንፎ ሊበታተን የሚችልበትን እድል አስቀርቶለታል። በአንድ ወቅት ከኢትዮ ፎረም ጋር ቆይታ ያደርጉት አቶ ስዩም መስፍን ህወሓት በኤርትራና ሻቢያ ምክንያት በአገር ውስጥ ያለውን ቅቡልነት ጭምር ገብሯል ብለው ነበር። አንድ ትውልድ እስከ 91 30 ዓመት ተወጋ። ኢህአዴግ ስልጣን ከመያዙ በፊት
ጠቅሎ ሀገሩን ተቆጣጥረዋል። የነበረው እንቀጥል ጦርነት ወይስ እናቁም? ህዝቡ በወሰነው እንሂድ ወይስ አይሄድ? እንደ ኢህአዴግ መንግስት እንደ ህወሓት የመጀመሪያው ኢህአዴግ ማለት ነው የኤርትራ ህዝብን ጥያቄ ከህዝቡ ፈቃድ ውጭ በማንም እንዳይደፈር የራሳችንንም ተቀባይነት በኢትዮጵያ እስክናጣበት ድረስ የተዋጋለት ማንም የለም። ሻቢያ በ1990 ዓ.ም ኢትዮጵያን ወሮ ከተሸነፈ በኋላ በቀጥታ ውጊያ ማሸነፍ እንደማይችል ገብቶት ወደ ቅጥር ውጊያ ገባ። በዚህም እነ ግንቦት ሰባትንና ኦነግን ጨምሮ ከ10 በላይ እርስ በርስ የማይስማሙ ድርጅቶችን ኢትዮጵያን ለማፍረስ እስከ ጠቀሙ ድረስ ብሎ ቀጠረ። ሆኖም በአቋራጭ በኢትዮጵያ ውስጥ ፈጣን አገር አፍራሽ ሰው በ2010 ዓ.ም ስልጣን ያዙለት። አብይ አህመድ አሊን ተጠቅሞም ኢትዮጵያን አደቀቀ። 1 ሚሊዮን ዜጎችንም በጋራ ፈጁ። በትግራይ ከ100 ሺህ በላይ ሴቶችን ደፈሩ። ብልጽግና በእሳት ካጋያቸውና በድሮን ካወደማቸው የተረፉትን የትግራይ ፋብሪካዎች ሻቢያ እየነቀለ ወደ ኤርትራ ጋዛቸው። ከ52 በላይ የትግራይ ቀበሌዎችንም ወደ ኤርትራ አካሎ የኢትዮጵያን ወጣቶች እየመለመለ ሳዋ እየወሰደ ነው። ሻቢያ በዚህ 70 ዓመት ሊደርስ በተቃረበው የጥፋት ዘመኑ ሁሉ የገደለው የደፈረው ያስራበው እንዲሞት ያደረገው የዘረፈውና የወረረው በዋናነት የትግራይን ህዝብ ነው። ይህንን አስቀድመው የተረዱ የቀድሞ የህወሓት አመራሮች ይህ ድርጅት ስትራቴጂካዊ አጋር ሊሆን አይችልም ብለው ነበር። ይሁን እንጂ ይህ የኤርትራ ህዝብ ብቻ ሳይሆን የኢትዮጵያና የትግራይ ህዝብ ቀንደኛ ጠላት የነበረው ድርጅት በህይወት እንዲኖር በስልጣንም እንዲቀጥል የማድረግ እድሉን ፈቅደውለታል። አሁን ጥያቄው ህወሓት በዚህ ደረጃ ነባር የትግራይ ህዝብ ጠላት ከሆነው ከሻቢያ ጋር የሚኖረው ግንኙነት እንዴት ያለ በጎ ውጤት ሊኖረው ይችላል የሚለው ነው። ሌሎች ታጣቂ ኃይሎችስ ከሻቢያ ጋር ይደረግላቸዋል እየተባለ የሚነገረው ድጋፍ አሁን ካላቸው አቅም በላይ እንደሆነና መንግስትን እንዲቀይሩ የሚያስችል ሊሆን ይችላል ወይ? እዚህ ጋር የማይቆጣጠሩትን ድርጅት መርዳት አያስፈልግም የሚለውን የኢሳያስን ብሂል ማስታወስ ያስፈልጋል። ደግሞስ ለሻቢያ ኢትዮጵያን የማፍረስ ህልም ከአብይ በላይ ማን የተሻለ አስፈጻሚ ሊኖር ይችላልና ሻቢያ አብይ እንዲወገዱ ይፈልጋል የሚለው በእርግጥም መሰረታዊ ጥያቄ ነው። ኢትዮጵያ በምርጫ ስም ሌላ የፖለቲካ ሰርከስ አስተናግዳለች። ገዢው ፓርቲ ሌላ የአብይ አህመድን የዘውድ ጭነት ስነ ስርዓት ለማደራጀት በቢሊዮን የሚቆጠር የግብር ከፋዩን ህዝብ ገንዘብ አውጥቷል። በሁሉም አቅጣጫዎች በከባድና ገዳይ ግጭቶች የተከበበችው ሀገር ምንም አይነት ተጠያቂነት በሌለበት ሁኔታ የህዝብን ሀብት እንደፈለገ እየተጠቀመበት ላለውና ራሱን ንጉሥ አድርጎ ለሾመው ሰው ፍላጎት እንድትጨፍር ተደርጋለች። የድራማው ትዕይንት የመንግስት ሰራተኞችን፣ የሴፍቲኔት ተጠቃሚዎችን፣ የአነስተኛ ንግድ ባለቤቶችንና ግብር ከፋዮችን የህዝብ አገልግሎት ለማግኘት የምርጫ ምዝገባ ካርዳቸውን እንዲያቀርቡ ማስገደድን ያካተተ ነበር። በዕለቱ የነበረው አስቂ ነገር ህዝቡ ሲመርጥ ውሎ ሲመርጥ አመሸ ለማስባል ሆን ተብሎ ሂደቱ እንዲጓተትና እንዲዘገይ መደረጉ ነበር። ይህም ሰዎች ተሰልፈው እንዲታዩና አስቀድሞ የተወሰነውን የህዝብ ተሳትፎ ምጣኔ ትክክለኛ ለማስመሰል የተደረገ ነበር። እንዲህ ያለ የተራቀቀ ለመምሰል ጥረት ያደረገው የገዢው ሊቅ ሌላው ሞኝነት የተሞላበት የፖለቲካ ድራማ ሆኖ አልፏል። ይህ በአብይና በታማኞቻቸው በደንብ ያልተቀናበረ የፖለቲካ ድራማ እየተካሄደ ያለው ኢትዮጵያውያን በግጭት፣ በአገር ውስጥ መፈናቀል፣ በድህነት፣ በምግብ ዋስትና እጥረት፣ በዋጋ ንረትና ሊታሰብ በማይችል የኑሮ ውድነት ጫና እየተሰቃዩ ባለበት ወቅት ነው። እንደ ዩኤንኤችሲአር መረጃ 2 ሚሊዮን ኢትዮጵያውያን በአገር ውስጥ የተፈናቀሉ ሲሆን ሌላ 2.8 ሚሊዮን የሚሆኑት ደግሞ በተመለሱበት ቦታ ባለው የማይመች ሁኔታ በስቃይ ላይ ይገኛሉ። የዓለም ባንክ የቅርብ ጊዜ የኢትዮጵያ ድህነትና እኩልነት ምዘና እንደሚያሳየው ፍጹም የድህነት ምጣኔ ከሰባተኛው ንጉሥ ወደ ስልጣን መምጣት ዋዜማ ከነበረበት 33% ወደ 43% አድጓል። ይህ ማለት ኢትዮጵያ በአብይ አህመድ ስርዓት ስር በየዓመቱ 1.1 ሚሊዮን ድሆችን ወደ ፍጹም ድህነት ዝርዝር ውስጥ እየጨመረች ነው ማለት ነው። እንዲህ ባለ መረጃ የሚንደረደረው ጽሑፍ የፕሮፌሰር ምህረት ተኮላ ትንታኔ ነው። ኢትዮጵያስ ኢሌክሽን
ጀስቲፋይንግ ሞር ይርስ ኦፍ ኢኮኖሚክ ኢንሴልቭመንት በሚል ርዕስ የቀረበው ይህ ጥልቅ ማብራሪያ ብዙ የማይነገርለትን ግን ብዙዎችን የሚበላውን የማጀትና የአንጀት ጉዳይ ያነሳል። ኢኮኖሚ በአሁኗ ኢትዮጵያ ጉዳይ የኢንቨስትመንትና የቁጠባ አይደለም። አንድ ኢኮኖሚ ጤነኛ ሲሆን ዜጎች ኢንቨስት ያደርጋሉ፣ ገንዘብ በባንክ ይቆጥባሉ። በአብይ አህመድ ሀገር ግን ኢኮኖሚ የአንጀትና የማጀት ሆኗል። የአንጀትና የማጀት ማለት የነፍስ አድን የሞትና የሽረት ጉዳይ ወይም የሰርቫይቫል ጉዳይ ሆኗል ማለት ነው። ፕሮፌሰር ምህረት በኢትዮጵያ ውስጥ ካሉ ዩኒቨርሲቲዎች በአንድ ውስጥ የሚያስተምሩ በአንድ ዓለም አቀፍ ተቋም ውስጥ በተመራማሪነት የተቀጠሩ ናቸው። በጥናት የደረሱበትን በአገሪቱ ያስተዋሉትን ከመሪዎቹ የሰሙትን ከህዝቡ የሚያዳምጡትን መነሻ በማድረግ በጻፉት በዚህ ትንታኔያቸው ብሩክ ታዬ ስለተሰኙት አንድ የአብይ አህመድ ሹምና እሳቸውን ከቦ ስለሚያሸበሽበው የደላሎች ስብስብ ያልተሰሙ መረጃዎችን አካተዋል። አብይ አህመድ ኢትዮጵያን አለቻለች ብለው ለአይኤምኤፍ $4 ቢሊዮን ለማይሞላ ገንዘብ ሲሸጧት እንደ ብሩክ ታዬ ያሉቱ ሱቅ በደረቴውን ይዘው ዋሽንግተን ከተመላለሱ ሻጮች መካከል ይጠቀሳሉ። አያይዘውም የአገርን ገንዘብ እያሸሹ ስላሉ ባለስልጣናት ስምና ድርጊት ተጠቅሰው ያቀርባሉ። ቺካጎ ቦይስ ስላሏቸው የኢትዮጵያ ሰዎችም የሚሉት አላቸው። ኢኮኖሚስቱን ምህረት ተኮላን እያመሰገንን ወደ ጽሑፋቸው እንገባለን። ከዚያ በፊት ግን አንድ ማሳሰቢያ፣ ከአገዛዙ ነካሽ ጥርሶች ለመጠበቅ ሲባል የጸሐፊውን ስም ቀይረነዋል። በአገሪቱ ታሪክ ታይቶ በማይታወቅ ሁኔታ ሙስና የንግድ ሥራ መደበኛ አሰራር ሆኗል። የሕግ አስከባሪዎች ጭካኔ የዕለት ተዕለት ክስተት ሆኗል እና ሕጋዊ መፍትሄ ማግኘት ጠፍቷል። በአንድ ወቅት በሕግ አምላክ በሚለው ሕዝባዊ እሴት ሕግን በማክበር የምትታወቀው አገር የገዢው ፓርቲ ባለስልጣናት ሕግን በእጃቸው ሲያስገቡ ሕግ አልባ የወንበዴዎች ስርዓት ዋይልድ ዌስት አገዛዝ እያየች ነው። ከዚህም በላይ ሰሞነኛው የምርጫ ድግስ የሚያመለክተው በኢትዮጵያ ውስጥ የኢኮኖሚ ሊበራሊዝምን ወደ አገር ውስጥ የማስረጽ ሂደት መቀጠሉን ነው። ነገሩ በሙሉ በኒዮ ሊበራል የከተማ ውበት ላይ ያተኮረ ከመሆን ባለፈ በአዲስ አበባና በጥቂት የክልል ከተሞች መንገዶች መብረቅ የሆነ መብራት የተደረገላቸውም ቢሆን እየመጣ ያለው የሊበራሊዝም ማዕበል የፖሊሲ ነጻነትን ለዓለም አቀፍ ካፒታል አሳልፎ መስጠትን ያካትታል። በአንድ ወቅት በትምህርት፣ በጤና፣ በቤት ልማት፣ በማኑፋክቸሪንግና በአግሮ ፕሮሰሲንግ የተበጁ ፖሊሲዎች ዓለም አቀፍ ካፒታልን በመቆጣጠር የምትታወቀው ሀገር አሁን የዓለም አቀፍ የፋይናንስ ተቋማትና የኤምሬትስ እንዲሁም የአጋሮቻቸው መጫወቻ ሆናለች። ይህ የተመቸው ለግል ኢንቨስትመንት ወደ ናይሮቢ፣ ዱባይና ዋሽንግተን ዲሲ ገንዘብ ለሚያሸሹ ልሂቃን ነው። ኢትዮጵያ በአሁኑ ስርዓት ስር በየዓመቱ ከ3 እስከ 4 ቢሊዮን የአሜሪካ ዶላር የካፒታል ሽሽት እያጋጠማት እንደሆነ ጥናት ይጠቁማል። ኢትዮጵያ የኢኮኖሚ ፖሊሲ መቆጣጠሪያዎቿን በፍጥነት እያጣች የአይኤምኤፍ ገባር ከሆነች 3 ዓመት ልትደፍን ነው። የምንዛሬና የወለድ ምጣኔዎች አሁን የሚወሰኑት በገበያ ሆኗል። ላኪዎች የውጭ ምንዛሬ አሳልፈው እንዲሰጡ የሚጠየቁበት የቁጥጥር መስፈርት አሁን የለም። ይህ ሁሉ ማለት ኢትዮጵያ እንደ ሀገር በኢኮኖሚዋ ውስጥ በካፒታል ምደባ ላይ የነበሯትን ወሳኝ መብቶች አጥታለች ማለት ነው። መንግስት ካፒታልን የመቆጣጠር ወደ አምራች ዘርፎች የመምራትና ሁሉንም ያካተተ ልማትን የማመቻቸት ወሳኝ ስልጣኑን አሳልፎ ሸጧል። ይህ አጠቃላይ ጥቅል እንደ አህመድ ሺዴ፣ ማሞ ምህረቱ፣ ኢዮብ ተካልኝ፣ ብሩክ ታዬ፣ ተክለወልድ አጥናፉና ግርማ ብሩ ያሉ የኢትዮጵያን አጠቃላይ ሐራጅ ሽያጭ ለአይኤምኤፍ የሸጡ አካላት ከአይኤምኤፍ ጋር የገቡት ስምምነት አካል ነው። ይህ የ3.4 ቢሊዮን ዶላር የኢትዮጵያ የፖሊሲ ነጻነት ሐራጅ ሽያጭ አጠቃላይ ወደ ግል ማዞርን ወይም ፕራይቬታይዜሽን፣ ቁጥጥርን ማንሳትን፣ ዲሬጉሌሽን፣ ሊበራላይዜሽንና የበጀት ማጠናከሪያን ፊስካል ኮንሶሊዴሽን ያካተተ ስምምነት ነበረው። ላብነት ያህል በብሩክ ታዬ በተደጋጋሚ የሚነገርለት በመንግስት ኢንቨስትመንት ሆልዲንግስ ጥላ ስር የመንግስት የልማት ድርጅቶችን ማዘመን የተባለው ነገር ነው። ሁሉንም ለሽያጭ ይህ የሚያዘጋጅ ተቋም ነው። ይህ የተመቻቸው በጥላውን እስማኤል የኢትዮጵያ ሰነድ መዋለ ንዋይ ገበያና በሃና ታህልቁ የኢትዮጵያ ካፒታል ገበያ ባለስልጣን ዳይሬክተር አስተባባሪነት የካፒታል ገበያዎች በመቋቋማቸው ነው። በነጭ ሊበራሊስቶች የሚደገፉት እነዚህ ቢሮዎችና ሹማምንት የኢትዮጵያን ስትራቴጂካዊ ሀብቶች ለመሸጥ መድረኩን እንዲያዘጋጁ በአብይ አህመድ አሊ የተመደቡ ናቸው። እንዲህ ያለው ነገር በክልሎችም እንዲስፋፋ የተፈለገ ይመስል ሽመልስ አብዲሳ የኦሮሚያን ሀብት
እንዲሁ እያደረጉት ነው። የህዝብ ሀብትን ወደ ውጭ ለማሸሽ እንዲያስችልም የኦሮሚያ ሶቨሬን ፈንድና የሸገር ኢንቨስትመንት ሆልዲንግስ የሚባል ተቋማት አቋቁመዋል። እነዚህ ሁሉ የአገርን ሀብት ለማሸሽ የሚያገለግሉ ስልታዊ መሳሪያዎች ናቸው። ይህንን አሰፍስፈው የሚያሳልጡ ደላሎች ደግሞ ተሰልፈዋል። ፌርፋክስ ፈንድ ከተባለው የድለላ መስሪያ ቤት ዘመድነህ ንጋቱ፣ ከፕራይስ ኮንሰልት ሄኖክ አሰፋ፣ ከላውሬንዶ አሶሲየትስ በርናርዶ ላውሬንዶ፣ ከኤምኤልኤ የህግ አማካሪ ምህረት አብሉል፣ ከፈርስት አፍሪካ ኮንሰልት ነቢል ኬሎ፣ ከዲቢኦ ሚሊዮን ክብረት፣ ብርሃነ ደምሴ ደግሞ ከሴፊክስ ካፒታልና ከመሳሰሉት ቦታዎች ደላሎች የኢትዮጵያ ሀብትን ሊቸበችቡ እየተዶለተ ነው። ብሩክ ታዬ የሚመሩት የኢትዮጵያ ኢንቨስትመንት ሆልዲንግስ ኢትዮ ቴሌኮምን፣ ንግድ ባንክን፣ የኢትዮጵያን አየር መንገድ ጨምሮ 50 ቢሊዮን ዶላር ካፒታል ያላቸውን ተቋማት በትውልድ ቅብብሎች የተገነቡትን የኢትዮጵያ ሀብቶች በበላይነት የሚቆጣጠር ነው። ይህም ብቻ ሳይሆን ከደላሎች ጋር ሆኖ ለመሸጥ የሚያመቻች ነው ቢባል ይቀላል። Ethiopia's history is a story of infrastructure development. not incrementally እኒህ የኢትዮጵያ አርሶ አደርና ከተሜ ለምን መንገድ ተሰራለት፣ ለምንስ አየር ማረፊያዎች ተገነቡለት፣ ለምን የትምህርት ቤትና ጤና ጣቢያ ተገነባለት እያሉ የሚበሳጩት የኦህዴድ ብልጽግና ሹም ብሩክ ታዬ የሚባሉት ናቸው። ፕሮፌሰር ምህረት ተኮላ 50 ቢሊዮን ዶላር የሚያወጡትን የኢትዮጵያን ሕዝብ ንብረቶች ለሽያጭ እንዳመቻቹ የተመደቡ የሚሏቸው እሳቸውን ነው። ይህ እንደሆን ደግሞ አይኤምኤፍ በጉጉት እየጠበቀ ነው የሚሉት ጸሐፊው ሲቀጥሉ እንዲህ ይላሉ። የአይኤምኤፍ ትዕዛዞች ሁሉንም ድጎማዎች እስከ ማጥፋት ይዘልቃሉ። አሁንም የብር የመግዛት አቅም ተጨማሪ ቅናሽ እንዲደረግበት፣ የቀሩ ድጎማዎችም ካሉ ተፈልገው እንዲነሱና መንግስት ከጠበበውና በሙስና ከተተበተበው የንግድ መሰረት ላይ ከፍተኛ ግብር በመሰብሰብ እሱ ላይ እንዳተኩር በግልጽ እየተጠየቀ ነው። አሁን የብልጽግና አገዛዝ የብድሩ ቀሪ ክፍያ የሚለቀቅለት ለእነዚህ ትዕዛዞች ከተገዛ እንደሆነ በመነገር ላይ ነው። የኢትዮጵያ ቺካጎ ቦዮች የሊበራል ኢኮኖሚ አራማጅ የብሬትን ውድስ አለቆቻቸው የሚነግሯቸውን ሁሉ ለመቀበል ዝግጁ ናቸው። በምላሹም የቀድሞ ስርዓቶች በነበራቸው ጠንካራ የመንግስት መር የኢኮኖሚ ምሰሶ ምክንያት አይኤምኤፍ በጣም ከሚጠላቸው ሀገራት ውስጥ ስኬታማ የኢኮኖሚ ማሻሻያ በማስመዝገባቸው ሲያወድሳቸው ይኖራል። በአህጉራዊና በዓለም አቀፍ መጽሔቶችም ላይ የሚከፈሉ የማስታወቂያ ድጋፎችም እንደ ማሻሻያ አራማጅ ተደርገው ይሻሻጡላቸዋል። ነገር ግን የእነሱ ማሻሻያ ብዙዎችን ወደ ድህነት፣ ረሃብና የምግብ ዋስትና ጦት የገፋ ነው። ድጎማ እንዲቀር ከአይኤምኤፍ ስለታዘዘ የኢትዮጵያ ገበሬዎች ማዳበሪያ መግዛት አይችሉም። የከተማው ድሃ የነዳጅ ድጎማ በመነሳቱ ምክንያት እየጨመረ ባለው የኑሮ ጫና እየጎበጠ ነው። መሰረታዊ ትምህርት፣ የጤና አገልግሎትና የህዝብ አገልግሎቶችን ማግኘት ለሰራተኛው ህዝብ ቅዠት ሆኗል። እንደ ሰማይ የራቀ ነገር። የአገዛዙን ሰዎች የማስደሰት ጨዋታ በዓለም ንግድ ድርጅት WTO አባል ልንሆን ነው የሚል ሙዚቃ ቀጥሏል። እንደ ሎጂስቲክስ ያሉ ቁልፍ ዘርፎች በንግድ አጋር ሀገራት ትዕዛዝ ነጻ እየተደረጉ ነው። ምንም እንኳን ህገ መንግስቱ መሬት የህዝብ መሆኑን በግልጽ ቢያስቀምጥም የኢንቨስትመንት ስርዓቱ ቀስ በቀስ ለሽያጭ ውሎ በመቸብቸብ ላይ ነው። የውጭ ሀገር ዜጎች በሀገሪቱ ውስጥ መሬት ወስደው ሪል ስቴት እንዲገነቡ እየተፈቀደላቸው ነው። ለአገዛዙ ታማኞች የተራዘመ ግን ደግሞ ዝቅተኛ ወለድ ያለው የባንክ ብድር ይሰጣል። በዚህ ቀመር የሚደገፈው የአዲስ አበባ መሃል ከተማን በሰፊው የማጽዳትና በከፍተኛ ሁኔታ እየተስፋፋ ያለው የሪል ስቴት ልማት በቅርቡ ከተማዋን በውጭ ሀገር ሰዎች የተያዘ የሪል ስቴት ማዕከል አድርጎ ይለውጣታል በሚሉ ደላሎች አሰፍስፈውና ተሰልፈው እየጠበቁ ናቸው። እናም በቅርቡ ከተማዋ እጅግ ባለጸጎችና የውጭ ሀገር ዜጎች ብቻ ሊኖሩባት የሚችሉባት ትሆናለች። ከዚህ ሁሉ በስተጀርባ የመንግስት ባለስልጣናት በሀገር ውስጥና ከሀገር ውጭ ሀብት በማከማቸት ተጠምደዋል። ሀገሪቱን ለመዝረፍ ሁሉም መንገዶች ጥቅም ላይ እየዋሉ ናቸው። ከመሬት ድልድል እስከ ግንባታ፣ ከመንግስት ንብረት ግዢ እስከ ታክስ አስተዳደር ድረስ ሙስና ያልተለመደበት ምንም አይነት ድንበር የለም። ባለስልጣናት ውድ አልባሳትን በመልበስ እንደ ሰርግ ያሉ የተንዛዙ የቤተሰብ በዓላትን በማዘጋጀትና ልጆቻቸው ውድ መኪኖችን እንዲያሽከረክሩ በማድረግ ያገኙትን ህገወጥ ገንዘብ በህዝብ ፊት ማሳየት የማያሳፍራቸው ነገር ሆኗል። ሴት ሚኒስትሮች የቦርሳና የጫማ ብራንዶቻቸውን በማሳየት ይፎካከራሉ። በአብይ አህመድ ስር ያለው መንግስት ድሃ ህዝብን እየመራ ግን እንደ ታዋቂ ሰዎች ወይም ሴሌብሪቲስ የሚተውን ሆኗል። የመንግስት ድግሶች አሁን እንደ ኒውዮርክ ወይም ፓሪስ የፋሽን ትዕይንቶች፣ ረናዌይ ፋሽን ሾውስ እንዲደምቁ ይደረጋል። በተቃራኒው የግብርና ምርት የሚያመርቱ አካባቢዎች በግብአት አቅርቦት እጥረት እየተሰቃዩ ናቸው። ሰፋፊ የሀገሪቱ ክፍሎች በግጭት ተውጠዋል። የትራንስፖርት ኮሪደሮች ወደ ጦርነት ቀጠና ከተቀየሩ ከራረሙ። ልዩ የኢኮኖሚ ቀጠናዎች ኢንቨስተሮችን እያስለቀሱ ቀጥለዋል።
ኢንቨስተሮች እያለቀሱ ይለምናሉ። ኢንዱስትሪዎች ወይ እየተዘጉ ነው ወይም በጣም ዝቅተኛ በሆነ አቅም እየሰሩ ናቸው። ሌላው ቀርቶ ማገትና የኮንትሮባንድ ንግድ እንዲሁም ሰዎችን በቁጥጥር ስር መዋል በሀገሪቱ ውስጥ በአሁኑ ሰዓት የሚያበለጽጉ የኢኮኖሚ እንቅስቃሴዎች ሆነዋል። አንድ ልጅ አሳድገን ለማስተማር የምንቧቀቀው መቧቀቅ፣ ቀሚስ ስንለብስ ውስጥ ልብስ የለንም፣ ጫማ ስናደርግ ካልሲ የለንም። ሐኪም አስተምረን ሐኪም ታፍነው እየቀረ ልጆቻችን ወጣው እየቀሩ ስንሞት ስንደግስ ጠዋት ስንተኛ እልማችን ሃይላንድ ሲፈነዳ ተተኮሰ ነው። አልተተኮሰም። ሃይላንድ ነው ሞቆ ውሃው ይፈነዳ። ተተኮሰ ነው። ገቡ ነው። ወጡ ነው። መጡ ነው። ማን እንደሚመጣም አናውቅም። ምን እንደምንሆንም አናውቅም። ተቸግረናል። ዶክተር አብይ ከአንድ እናት 6 ልጅ 5 ልጅ አጠናል። ለምን ለውጡ በእያንዳንዱ ጓዳ ውስጥ የፈታቸው ጉዳይ በጣም በርካታ ናቸው። ወይም እኛ አልተናገርናቸው ወይም እናንተ ማየት አልፈለጋችሁ። እናንተ ሲባል ደፍን ኢትዮጵያ ማለት ነው። እናንተ ብቻ አይደላችሁ። ልማት አለ። ይሄ ልማት ደግሞ ዓለምን እያስደመመ ነው ያለው። ባካችሁ አይናችሁን ግለጡ። እዚህ ካላችሁ ሰዎች ባለፉት 7 ዓመታት ሀብቱ ቢያንስ 1 እጥፍ ያላደገ ሰው 10 ሰው ያለ አይመስለኝም። ሁሉም ሰው እየጨመረ ነው፣ ግን ሲፈጥረን ኮምፕሌን ማድረግ ነው። ህዝቡ የሚናገረው ወዲህ፣ ገዢዎች የሚሉት ወዲያ ነው። ህዝቡ መታገትም መገደልም ኑሮ ውድነትም ተፈራርቀው ነፍስና ስጋውን እየጨረሷቸው እንደሆነ ይናገራል። ገዢዎች ደግሞ ልብ አላልክም እንጂ ጠግበሃል፣ አታመሰግንም እንጂ እንዲህ ያለ ምቾት አይተህም አታውቅ ይሉታል። ፕሮፌሰር ምህረት በጽሁፋቸው ይህንን የመንግስት ከንቱ ፕሮፓጋንዳ ይሉትና በኢኮኖሚ ጂዲፒ ውስጥ ለጦርነትና ለጦር ሰራዊት የተመደበውና ኢንቨስት የተደረገው ገንዘብም እንደሚሰላ ያብራራሉ። የሀገር ውስጥ ጥቅል ምርት ጂዲፒ አሃዞች የመንግስትን ብልጭልጭ ፕሮጀክቶች አጠቃላይ ወጪ፣ መሬትና የባንክ ብድር፣ በትዕዛዝ በወሰዱ ሰዎች የሚፈጸም የሪል ስቴት ኢንቨስትመንት፣ በጥቂት ክልሎች እየተካሄደ ያለውን የወርቅ ፍለጋ እንዲሁም የአንዳንድ ወታደራዊ ንቅናቄዎችንና እንቅስቃሴዎችን ጭምር የሚያካትቱ መሆናቸውን በጥንቃቄ መረዳት ያስፈልጋል። ስለሆነም ኢትዮጵያን ከአብይ አህመድ የገዙ ዓለም አቀፍ የፋይናንስ ተቋማት በሚያቀርቧቸው አጠቃላይ የጂዲፒ አሃዞች ማንም መታለል የለበትም። ምክንያቱም ሰይጣኑ በዝርዝሩ ውስጥ አለና። በትክክልም ነገሩ ከዚህ የራቀ ነው። በሀገሪቱ ያሉ የሆቴሎች የመኖሪያ ምጣኔ ኦኮፓንሲ ሬት ከ50% በታች ነው። የኢንዱስትሪ ጂዲፒ እንደ አውሮፓውያን አቆጣጠር አብይ ከመምጣታቸው በፊት በ2018 ከነበረበት 27% በ2025 ወደ 24% ወርዷል። ስራ አጥነት በ2010 ዓ.ም ከነበረበት 2.8% ዘንድሮ ወደ 3.4% አድጓል። በግል ዘርፍ ያለው የካፒታል ክምችት በኢትዮጵያ አቆጣጠር በ2010 የአብይ አህመድ አገዛዝ ወደ ስልጣን ሲመጣ ከነበረበት የጂዲፒ 22.5% ድርሻ በ2018 ወደ 14% ቀንሷል። አጠቃላይ የሀገር ውስጥ ቁጠባ በ2010 ዓ.ም ከነበረበት 2.4% ዘንድሮ ወደ 14.3 ወርዷል። ወደ 9 ሚሊዮን የሚጠጉ ህፃናት ከትምህርት ገበታ ውጭ ናቸው። ከ2700 በላይ የጤና ተቋማት ከስራ ውጭ ሆነዋል። በአዲስ አበባ ብቻ በተካሄደው የከተማ ማጽዳት ፕሮጀክት ምክንያት ግምታቸው 4000 የሚሆኑ አነስተኛና መካከለኛ ኢንተርፕራይዞች ከንግድ ስራ ውጭ ሆነዋል። ይህ ሁሉ ባለበት ሁኔታ አብይ አህመድ መሆኑ አህመድ ሺዴ፣ ክርስቲያና ጀርጆቫ መሆኑ ሌሎች የብልጽግና ጂዲፒ ቁጥር ቆጣሪዎች ይህንን ቢያስተጋቡ ማመን አይገባም። በመጣሁባቸው መንገዶች በሙሉ ከጠዋት ጀምሮ በሰልፍ ህዝቡ ምርጫ እያካሄደ ይገኛል። ይህ ምርጫ አብይን የዘውድ ዙፋን ጭኖ ለረጅም ጊዜ ለፈለገው የፕሬዝዳንታዊ ስርዓት መንገድ የሚያመቻች ነው የሚሉት ፕሮፌሰር ምህረት፣ ይህም በሪፎርም ስም እየደቀቀና እየሸሸ እየተሸጠና እየሞተ ላለው ኢኮኖሚ የባርነት ማህተም ነው ይሉና ይቀጥላሉ። የአብይ አህመድ የምርጫ ድግስ ኢኮኖሚው በአይኤምኤፍና በእነሱ በተመረጡ አስተባባሪዎች መመራቱ እንደሚቀጥል ማረጋገጫ ሲሆን፣ አብዛኛው ህዝብ ደግሞ በአይኤምኤፍ በሚደገፉ ማሻሻያዎች ኢሰብአዊ በሆነው ጎኑ እንደሚሰቃይ ማረጋገጫ ነው። በሀገሪቱ ውስጥ አዲስ የፖለቲካ መፍትሄ ካልመጣ በስተቀር ከዚህ ለመውጣት ማሰብም ከባድ ይሆናል። የወቅቱ ጥያቄም ይህ የኢትዮጵያ ትውልድ ቆሞ ለኢኮኖሚ ባርነት አልገዛም ይላል ወይስ ተከፋፍሎ በመጨረሻው የአጥፊው የኒዮሊበራሊዝም ጫና መሸከምን መርጦ ይቀጥላል የሚለው ነው። አማራጩ ውስብስብም ከባድም አይደለም። ሀገሪቱን አሁን ካለችበት ዕዳ፣ ሙስና፣ የካፒታል ሽሽትና መደሄት ጎዳና ለማዳን ከተፈለገ ከሁሉም የህይወት ዘርፎች የተውጣጡ ሰዎች ልዩነታቸውን ትተው መውጫ መንገዱን መወያየት መጀመር
መጀመር አለባቸው። የኢኮኖሚ ባቡሩ ሲገለባበጥ የሚያደርሰው አደጋ በጎሳ፣ በመደብ፣ በብሔር፣ በዕድሜ፣ በጾታ፣ በትምህርትና በመሳሰሉት መካከል ልዩነት አያደርግም። ሁሉንም ይዞ ወደ ገደል የሚጠፋ ነው። ስለዚህ በትናንሽ ጉዳዮች ላይ በመወያየት ጊዜን የማያጠፋ ትውልድ ኢትዮጵያ አብዝታ ትሻለች። ስለ መውጫ መንገዱ በመረጃ የተደገፉ ውይይቶችን ለማመቻቸት ያሉትን ሁሉንም መንገዶችን መጠቀም ያስፈልጋል። ሀገሪቱን ለማዳን ያለው የእድል መስኮት ተከፍቶ እንደማይቆይ መረዳትም በጣም አስፈላጊ ይሆናል። ስለዚህ መፍትሄ ለማግኘት ሁላችንም ምን ማድረግ እንደምንችል የምንጠይቅበት ጊዜ መሆን አለበት። የፕሮፌሰር ምህረት ተኮላ ትንታኔ ይህንን ይመስል ነበር። በማመስገን እንሰናበታለን።